ትክክለኛ ሰዓት መቼ ነው ይለናል? አሁን። ያ የመዳን ቀን መቼ ነው ይለናል? ዛሬ። ለአማኞች ለኛ ለዳን ድነናል ለምንል በቤቱ አለን ለምንል ስሙ በእኛ እየተጠራ ነው እየከበረብን ነው ለምንል መዳናችሁን ዕለት ዕለት ምን በሉ ይላል ጳውሎስ። አያችሁ መዳን የአንድ ቀን እንዳልሆነ ማወቅ አለን። የሆነ አንድ ቀን ላይ የሆነ ሰነድ ተዘጋጅቶ ፊርማ ካረፈ በኋላ በቃ የሚባል አይደለም። የዕለት ተዕለት የህይወት እንቅስቃሴያችን ላይ መዳናችን ምን ይላል? ቼክ ይደረጋል። ማድረሶናል አይደለ? ራርቶልናል። እስቲ እንግዲህ ዛሬም እግዚአብሔር አለ በዚህ ቤት መንፈስ ቅዱስ ይሰራል። አሜን አሜን። ታምናላችሁ? እግዚአብሔር ይሰራል። ኢሳይያስ 55 ላይ እንደዚህ የሚል ቃል አለ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ወደ እግዚአብሔር ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ምሕረት ያደርግለታል። ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና ያለ ይቀጥላል። እኔ የምፈልገው ክፍል እግዚአብሔር በሚገኝበት ጊዜ ምን በሉት? ፈልጉት፣ ቀርቦም ሳለ ጥሩት ይልና ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ምን ይበል? ይመለስ፣ እርሱም ምሕረት ያደርግለታል። ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና። እግዚአብሔር ምን በሚልበት ጊዜ ይላል? በሚገኝበት ጊዜ እና ሁለተኛ ቆሮንቶስ ላይ ምዕራፍ 6 ላይ ሄዳችሁ ስታነቡ ምን የሚል ቃል ታገኛላችሁ? ቁጥር 2 ላይ የሚያነብልኝ ሰው አለ ወይስ እኔ ልሂድ? ቁጥር 2 ላይ እንደዚህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 1 እና 2 የተያያዘ ነው። በትክክለኛው ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላልና። እነሆ ትክክለኛው ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። ጊዜው አሁን ነው ብልስቲ፣ ቀኑ ደግሞ ዛሬ ነው። የቱ? የመዳን። አሁን ብዙ ጊዜ ይሄ ክፍል እናንተ የምታውቁት ወይም ደግሞ ሲሰበክ የምትሰሙት ይሄን ደጋግሜ ሰብኬዋለሁ። እግዚአብሔር ወደ ልቤ ደግሞ ሲያመጣው ግን ምንም ማድረግ አልችልም። ሰምኮ የምትሰሙት መጥሪያ አውሮ ነው ለአዳዲስ ነፍሳት። ኑ የመዳን ቀን አሁን ነው፣ ኑ የመዳን ቀን ዛሬ ነው እየተባለ ሲጠራ ነው የምናውቀው። በጣም የሚገርመው ግን ለአማኞች ነው ይሄ ቃል የሚናገረው፣ የተሰበከው ለቆሮንቶስ ቤተክርስቲያን አማኞች ነው። ለምን መሰላችሁ? ብዙ ጴንጤ አለው የሚዘባነን ማለት ነው። ድኛለሁ እያለ የሚዘባነን አለ፣ የሚያላግጥ አለ። ስሙ እኮ አለ፣ ይጠራል እኮ በጌታ ስም ይጠራል፣ ግን የለም እሱ የሉም። በሌሉበት ስሙ ስለሚጠሩ በስሙ ስለሚጠሩ ዋጋ ይከፍላሉ ብዙ ሰዎች። አስተውሉ በደንብ። በስሙ እየተጠሩ ይነቀፋሉ፣ ይሰደባሉ፣ ይገፋሉ። እግዚአብሔር ደግሞ አያውቃቸው እና እዚህ የቆሮንቶስን ቤተክርስቲያን በደንብ ካጠናችሁ በጣም በጸጋ ስጦታ የተንበሸበሹ ናቸው አይደለ? በጣም ያልተገለጠ የጸጋ ስጦታ የለም ቤተክርስቲያኗ። ግን ሰዎቹ ደግሞ ዓለም ላይ የሌላ አመጽ ውስጥ ናቸው። ቤተክርስቲያን ውስጥ የአባቱን ሚስት ያገባል እዚህ ቤተክርስቲያን የእንጀራ እናቱን ያገባል። በእኛ ኮንቴክስት እና የማይሰራ አመጽ የለም። እና ይሄ አባዜ እንደዚህ ላንሆን እንችል ይሆናል እንጂ አለ ስቲል ቤተክርስቲያን ውስጥ ምን የሚል ትምህርት አለ? ድኛለሁ፣ አንዴ ድኛለሁ። እግዚአብሔር አጀንዳ ይዞ ሲጽፍና ሲሰርዝ
የሚውል አምላክ አይደለም ያለኝ ሰው አጋጥመኛል። ምን ሆኛለሁ? ድኛለሁ እና ማንም አያስወጣኝም። አይ ጳውሎስ ደግሞ መቼ ነው አለ የመዳን ቀን? አይ ትናንትና በሰራው አይደለም፣ ትናንትና በነበረን ላይፍ ስታይል አይደለም። መዳናችን የሚረጋገጠው አሁን ነው እያለ ነው። አስተውሉ በደንብ። አሁን ብዙ ሰው ታሪክ በጣም ዝና ያወራል። እንዲሁኝ ምናምን እኔ አስታውሳለሁ እያወራን አንድ ቀን ቁጭ ብለን ድሮ እዛ ወረዳ እያለ እጁን ጭኖ ስለተፈወሰ ሰው ያወራኛል። ሰውየው አሁን የለም። በጣም ጸጋ እንዳለበት ያወራኛል። አሁን ግን እየሰራ አይደለም። እና በቃ ስጭን እጄን ይፈወሱ ነበር ሰዎች በነበረ አይሰራም። የእግዚአብሔር መንግስት ውስጥ ነበር የሚባል ታሪክ የለም። የኋላዬን እየረሳሁ የፊቴን ለመያዝ ምን እላለሁ አለ ጳውሎስ። አያችሁ ጨርቅ የፈውሶ ነበረ ብሎ ጳውሎስ አሁን ላይ ከሌለ የለም። ጥላዬ እኮ የፈውስ ነበር ተብሎ ታሪክ ሊነገር ይችላል። እውነት ነው። ሊያበረታን ይችላል። የኋላ ታሪካችን ትናንትና እግዚአብሔር በእኛ መስራቱ ዛሬ ለምን እንድን ተስፋ እንዳንቆርጥ ወድቀን እንዳንቀር እንድንነሳ ከሆነ ሰየው ይጠቅማል። እና ጳውሎስ ኢሳይያስ ላይ አሁን ያነበብኩላችሁ መጀመሪያ ሂዶ ይጠቅስና አሁን ነው ይላችሁ። ብዙ ሰው ይቀጥራል። ጥፋቱን ለማስተካከል ቀጠሮ ይይዛል አይደለ? ንስሐ ለመግባት ቀጠሮ ይይዛል። ወይ ንስሐ የሚያስገባው ሰው ይፈልጋል። ከዘመዶቻችን እኮ ብዙ የራቅን መስሎን ነው እንጂ አራቅን። የሆነ አገልጋይ መጥቶ ንስሐ ገባ እንዲለው። ስለዚህ ዛሬ አሁን ራሳችንን ምክንያቱም እግዚአብሔር መቼ አለ? አሁን አለ። ቀጠሮ የሚቀጥር አምላክ ሰው አይደለም። እግዚአብሔር ለሆነ ቀን ለሆነ ቦታ ብለን ምን ቀጥረው አይደለም። ለመመለስ እግዚአብሔር በሚገኝበት ስፍራ ምን በሉ ፈልጉት አይደል ያለው? ጥሩት። ለመመለስ አሁን ነው ጊዜው። አሁን ነው። ይኸውላችሁ ልብ አድርጋችሁ ስሙ። ትናንትና እግዚአብሔር ጋር እንጆይ አድርገን አልፈናል። በቃ ወርሺፕ አድርገናል። ደስ ብሎታል። እግዚአብሔር ትናንትና በነበረን ሕይወት ተቀብሎታል። እሱ ማለት ለዛሬ ዋስትና አይደለም። አሁን ያስፈልጋል። ዛሬ እንዴት ነህ? ዛሬ እንዴት ነህ? እና እነዚህ የቆሮንቶስ አማኞች ድነናል ብለው ግን ብዙ የጸጋ ስጦታ ቤተክርስቲያኗ ውስጥ ይሰራል፣ እነሱ ግን የሉም። እና ባካችሁ ይላል ጳውሎስ። እንዲሁም ቁጥር 1 ላይ ከእናንተ ጋር ቁጥር 1 ላይ እዛው ቆሮንቶስ ቁጥር የመጀመሪያ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉ አደራላችኋለሁ። እና የተገለጠውን በቤተ ክርስቲያኗ ውስጥ የተገለጠውን የጸጋ ስጦታ እንኳን ከንቱ አድርጎ ይህን ካለ በኋላ ወደ ኢሳይያስ ይወስዳቸውና እርሱ ይላል በትክክለኛው ሰዓት ሰማሁ በመዳንም ቀን ረዳው ይላልና። ያ ትክክለኛ ሰዓት መቼ ነው ይለናል? አሁን። ያ የመዳን ቀን መቼ ነው ይለናል? ዛሬ። ለአማኞች ለኛ ለዳንን ድነናል ለምንል በቤቱ አለን ለምንል ስሙ በእኛ እየተጠራ ነው እየከበረብን ነው ለምንል መዳናችሁን ዕለት ዕለት ምን በሉ ይላል ጳውሎስ። አያችሁ መዳን የአንድ ቀን እንዳልሆነ ማወቅ አለብን። የሆነ አንድ ቀን ላይ የሆነ ሰነድ ተዘጋጅቶ ፊርማ ካረፈ በኋላ በቃ የሚባል አይደለም። የዕለት ተዕለት የህይወት እንቅስቃሴያችን ላይ መዳናችን ምን ይላል? ቼክ ይደረጋል። አሁን ብዙ ዘብናና የሆነ ብዙ በጣም ቸልተኛ የሆኑ ህዝብ ስታዩ እንዴ በአዲስነቱ የነበረው ሰው ነው እንደምታገኙት።
በቃ እንትን እንደ ኤማሁስ መንገደኞች ባለፈው እንዳየው ጠውልጎ ነው የሚሄደው እኮ ሰው ወደ ቸርች። ከዛ ወደ በመዝሙር ተነቃቅቶ እንደዚህ በማይል ደግሞ ይመለሳል። ቤቱ ላይ ደግሞ የለም። እግዚአብሔር በሳምንት አይደለም፣ የሳምንት አምላክ አይደለም፣ የእሑድ አምላክ አይደለም። በደንብ እናስተውል። በምንገኝበት ስፍራ ሁሉ እግዚአብሔር አለ። እንጥራው፣ እዛ እንገኝ፣ እዛ ስፍራ ላይ በምንወጣ በምንገባበት። ዳዊት እኮ እንደዛ አለ አይደል? ወደ ሰማይ ብሄድ አንተ በዛልህ አለ፣ ወደ ምድር ልብም ብገባ አንተ በዛልህ አለ። ወዴት ይላል? ከህልውና ወዴት ይሸሻል? አለ እግዚአብሔር። እንግዲያውስ ካለ ሁል ጊዜ እግዚአብሔር አጠገባችን አለ። ሁላችሁ የሆነ የምታከብሩት የምትወዱት ሰው አጠገባችሁ ሆኖ ንግግራችሁን እንኳን ትጠብቃላችሁ አይደለ? ትጠነቀቃላችሁ። ጋሽ ነው የምትለፈልፉ። ምናከብረው ምንወደው ሰው አጠገባችን ሆኖ በጣም ተጠንቀቅ። በተለይ ደግሞ ምንወደው ሰው ሲሆን ደግሞ እንጠነቀቅ። አጠገባችን አለ ያ ሰው። ስለዚህ እግዚአብሔርን እንግዲህ አስቡት፣ እንወደዋለን አይደል? እሱ ደግሞ ሁል ጊዜ የትም እንግባ አለ፣ አብሮን አጠገባችን አለ። እና ይሄ ቃል ሲገባኝ ምንም ነገር ሊያመልጠኝ ይችላል፣ ላጠፋ እችላለሁ። ቀጠሮ ግን አልቀጥልም። አሜን። አሁን ይኸውላችሁ ምን እያወራሁ ነው? እግዚአብሔር ቀጠሮ አይቀጠርበትም። ኃጢአት ከላያችን ላይ መሻገት የለበትም። ቤት መስራት የለበትም ላያችን ላይ። አንሳሳትም ማለት አይደለም። እግዚአብሔር እናምናለን እንከተላለን ማለት መልአክ ሆነናል ማለት አይደለም። ኖ እንደሱ አይደለም። እዛው ላይ ራሳችንን ምን እንላለን? እናርማለን፣ እንጮሃለን። እግዚአብሔር በዛ አለ፣ ይሰማናል። እንፈልገዋለን፣ ህልውናውን እንፈልጋለን። ምክንያቱም ኃጢአት ከእግዚአብሔር ህልውና ስለሚያወጣን ስለሚነጥለን። እንዴ ከኤደን ገነት ተባረሩ አይደል ሰዎቹ ባለመታዘዛቸው። እኛ ሌላ እኮ ያለ ስለሚመስለን አይቀርልንም እኮ እኛ። ይሄ በክርስቶስ ኢየሱስ በኩል የመጣ የተገናኘ ያ ሰንሰለት ይበጠሳል። ንስሐ የሚባል መመለስ የሚባል የሚያወራው ስለ ንስሐ ነው ኢሳይያስ። ተመለሱ። አሁንም እግዚአብሔር ምንድነው እያለ ነው? ቅርብ ነው፣ በደጅ ነው። ሩቅ አድርጋችሁ አትሰሩ። እና አሁን እኛ እንደምንለው ጴንጤ እንደሚለው አይደለም። አንዴ ገብተናል አንመለስ የሚባል እንትን የለም። ይሄ ፉከራ ጥለን ነው መምጣት የለም። አራራ ወረጣላችኋል እኮ ዮሐንስ አይደለ? ግንዱ ላይ ተጣብቆ ፍሬ የማያፈራ ካለ ምን ይላል? ወዴት ይጣላል አለ። ተቆርጦም ቢሆን መንግስተ ሰማይ ነው የሚገባ ነው እንደሚለው። እና የትንጣለው አሁን ይሄንን ጣል። ድነናል፣ አንዴ ድነናል። እግዚአብሔር ሐሳብ አይቀይርም የሚሉ ሰዎች አሉ። አይ እግዚአብሔር አይደለም ሐሳብ የቀየረ ብራዘር፣ አንተ ነህ የቀየርክ፣ እኔ ነኝ የቀየርኩ ሐሳብ። እንዴ ገባን፣ ወጣን፣ ተመልሰን ተጣብቀን ነበር ከግንዱ ጋር ራሳችን ፍሬ ባለማፍራት። ለዛ የተጣበቅንበት ግንድ ደግሞ አለማፍራት የሚቻልበት አይደለም። እምቢ ካላልን በቀር ማለት አይ እዛ ግንድ ጋር እየተመገብን ከሱ ከሚመጣው ከምንጩ እየጠጣን አለማፍራት አይቻልም። ስለዚህ ችግር ካለ ወደዛ ወደ ራሱ ወደ እግዚአብሔር መቼ? አሁን ዛሬ ነገ ምናምን አይደለም። በፍጹም ቤቴ እስከሚሄድ እንዳትሉ፣ እንዳትሸወዱ። እናንተ ከሞት ጋር ቀጠሮ አልያዛችሁም፣ አረቃችሁም፣ አቅርባችሁም አታመጡልኝ። እንዴ መቼ እንደምንሞት ማናቅ ሰዎች ለምንድን ነው የመዳን ቀናችንን ዛሬ ላይ ያለውን ህይወታችንን እያስተካከልንለት ማለት ስንወጣ ከዚህ በር ምን ሊገጥመን እንደምንችል እንኳን አናውቅ። ግን ለኃጢአታችን ምን እንሰጠዋለን? ቀጠሮ እንሰጣለን። ኦይ ቸርች ሂጅ። ማነው ቸርቹ የንስሐ መግቢያ ነው ያለው? ያኮ በጋራ ልናመልክ የምንሰባሰብበት እንጂ እንዲሁ ንስሐ መግቢያም ነው እያላስብ
በጋራ ህብረት አድርገን ከእግዚአብሔር ጋር ወርሺፕ ለማድረግ እግዚአብሔር ለማክበር የምንገኝበት ጨርሰን ነው እዚህ ጋር የምንመጣው። አይገርማችሁም? ያኔ ያ ስብስብ የገሃነም ደጆች የማይችሉት ይሆናል። ጨርሰን ስንመጣ ማለት ደህና ሆነን ስንመጣ በቃ አጋንንት መካከላችን መቀመጥ አይችልም። በሽታ መቀጠል አይችልም። እግዚአብሔር የማይከብርበት የትኛውም አይነት ነገር እንደ ገለባ ነው የሚበላው። ግን እኛ ምን ችግር አለብን ካላችሁ ኃጢአት ቤት ይሰራብናል። እንዲያውም አንዳንዱ ተደርቦ ማንነት ይሆናል። አይገርምም? ያደኩበት ነው ብለኛ ቃል ሰው ምን ቁጣ በቃ ባህሪ ነው። ትክ ነው የምላለኝ። ኧረ እባክህ ትልቅ ሰውዬ በጣም ትልቅ እኔን የሚያካክሉ ልጆች አሉት። ግን ጴንጤ ምን ነው ባህሪ ምን ማለት መሳደብ፣ መቆጣት፣ መበሳጨት እና የክርስቶስ ባህሪ አይደለም እንዲለይለት ያው ልጅ ልንመስል በእግዚአብሔር ማንነት የተፈጠርን ሰዎች ነን። ምን ልንሆን የእግዚአብሔርን ስራ ልንሰራ እና ያብሬድ እንደ ሶሻል ሚዲያ ላይ ሁሉ አጋርቼው አውቃለሁ። ገርሞኝ ማለት ነው። በጣም ውስጥ ያልወጣ ብሎ ድነናል የሚሉ ሰዎች ባህሪ ነው እያሉ እግዚአብሔር የማይከብርበትን ነገር ይዘው እየቀጠሉ ያሉ ሰዎች የእውነት ድነዋል ወይ ብዬ ማህበራዊ ሚዲያ ላይ አጋርቼው አውቃለሁ። አሁን ይኸውላችሁ እናንተ ጋር ራሱ እየተቆረጠ የሚወጣል። አሜን አሜን በሉስ። ይውጣ። እግዚአብሔር ካልከበረበት ባህሪ ነው የሚባል ነገር ይኸውላችሁ የዳነ ሰው ባህሪው የክርስቶስ ነው የሚሆነው። አሜን እሱን ነው የተካፈልነው። ያው እኮ አካል ድነን እኮ አልተቀየረም። ይሄ አካላችን ተቀይሯል። እስኪ የተለወጠ ነገር አለ ፊቴ ላይ አካሌ ላይ የተጨመረልኝ ነገር አለ። ጌታን ስቀበል ምን ነው ታዲያ ነው በአእምሯችሁ መታደስ ተለወጡ እንጂ ይሄን አለ። አያችሁ የባህሪ ለውጥ ነው ማለት ነው። ያ የባህሪ ለውጥ እለት ራሳችንን ቼክ እያደረግን የምንሄድ እንጂ ቸልተኛ እንዳንሆን ያደርገናል። የመዳን ቀን አሁን ነው የሚለን መጽሐፉ ይሄንን እንደሆነ ታስባላችሁ። ነገም አይደለም ትናንትናም አይደለም እያለ ነው። አሁን ጊዜው አሁን ነው አለ ጳውሎስ። ቀኑ ዛሬ ነው አለ። ምኑ የመዳን ቀን ትናንትና አይደለም ነገም አይደለም። የኛ ሀብት ያለው ዛሬ ላይ ነው ወገኖች፣ እመኑኝ። ዛሬ ላይ ነው የኛ ሀብት ያለው። እግዚአብሔር ጋር አሟጠን ኢነርጂያችንን የምንጠቀመው አሁን የሚባለውን ጊዜ ብቻና ብቻ ነው። ይሄን ወቅት ነገ እናንተ አይደለም። ትናንትና ደግሞ ጥላችሁት መጣችኋል። ትናንትናን ማንሳት ከፈለጋችሁ ምናልባት ተጸጽታችሁ ለመመለስ ትናንትና ልክ አለመሆናችሁ ገብቷችሁ ዛሬ ላለመሳሳት። አሜን። እነዚህ ሶስቱ ትናንትና፣ ዛሬና ነገ በጣም ማወቅ አለብን፣ መለየት አለብን። ዛሬ ላይ ነው ሶርሳችን ኢነርጂያችን አሟጠን ለእግዚአብሔር የምንሰጠው እና ብዙ ተሸውጃለሁ። እኔ ብዙ አመት ተሸውጃለሁ። ምን ሆኜ ቀጠሮ እየሰጠው ማለት ነው ጌታን ለማገልገል ቀጠሮ ጌታን ለማገልገል የገባኝን የእግዚአብሔርን እውነት ለመግለጥ ቀጠሮ ምን ሲሆን ብቁ ሲሆን በቃ መጽሐፍ ቅዱስን ጥንቅቅ አድርጌ ያለ ምንም ስህተት ማስተማር ስችል በቃ እግዚአብሔር መንፈሱን በእኔ ላይ በኃይል ገልጦ በቃ እኔ ቆሜ በምሰብክበት ጊዜ በቃ አጋንንት ሳልጠራ እንዲወጣ ያስኪሆን እጠብቃለሁ። አይገርማችሁም? ሽባ በቃ እኔ እጄን ሳልጭን እንዲተራተር እውሩ በቃ እንዲበራ እሱ እስኪሆን እጠብቃለሁ። ማንን ለማገልገል እና ልጆችን ስወልድ ማማን ስወልድ ገባኝ የሆነ ነገር በራልኝ አልኳችሁ። ዳዴ ማለት ስትጀምር
መዳን ስትጀምር የሆነ ነገር ይበራልኛል። ልክ ተነስታ መቆም ስትጀምር የሆነ ነገር ይበራልኛል። ምን እያወራችሁ መሰላችሁ? በዛ በሲዝኗ ማለት ነው መሆን ያለባት ነው እየሆነች ነው ያለፈችው። እና እግዚአብሔር ለካ እንደዚህ ነው የሚፈልገው። እኔ ጋር ምን ዳዴ እያልኩ ነው። አዎ ዳዴ የሚል ሕፃን የሚያደርገው ማድረግ አለብኝ በቤቱ። አሜን። እሱ ደግሞ ያን ጊዜው ያ ነው፣ አሁን ነው። ወክ እያደረኩ ነው። በቃ አሁን እያንዳንዱ ልጅ ከወለድኩ በኋላ እግዚአብሔር እኔን ያስተማረኝ ጥግ የለውም። በልጆቼ አሁን የሚባለውን ጊዜ በደንብ አስተማር። ይህንን ቃል ለመጀመሪያ ጊዜ ሲሰጠኝ አስታውሳለሁ። በር የሆነ ግቢ እያንኳኳ በር ኳኳኳኳ እያረው የመዳን ቀን አሁን ነው የሚል ድምፅ ጆሮ ይገባ እና ቤት ገብተን ቤቱ ተከፍቶልን እኔ ባይብል ነው ማገላበት። ገርሞኛል። እንደዚህ አይነት ልምምድ የለኝም። ልብ አድርጋችሁ ሰው ተለማምጄ አላውቅም። ግን በሞባይሌ ሰርች አደረኩና ኢቨን ቆሮንቶስ ላይ እንዳለ እንኳን አላውቅም። ከዛ ወደ ኢሳይያስ ወሰደኝ። ግን እዛ ላይ የበራልኝ ምን እንደሆነ ታውቃላችሁ? ለካ ዝም ብሎ ነው የአዲስ ሰው መጥሪያ ያደረጉት። ይሄ ለዳነ ሰው ነው እንደመሰበክ አለበት አሚን። ለቆሮንቶስ አማኞች እንደተጻፈ ሳቅ ዋው! እሱ ነው የገረመኝ። ከዛ ሴትዮዋ ትንሽ ተጨዋውተን ቆየን፣ ቡና ተፈላ ምናምንና መጽሐፍ ቅዱስ አምጥታ አንተ ምን በል ቃል አካፍለን እንኳን ደህና መጣሽ ተሰጥቶኛል። አሁን በቃ ቆይ እስኪ በደንብ እኔ እኮ ምናምን ማለት አይቻልም። አንደኛ እግዚአብሔር ድምፅ ሰጥቶኛል፣ ሁለተኛ ሴትዮዋ ማረጋገጫ አቢም እኮ አለ። መጽሐፉን አምጣ ሰጠች፣ ቃል አካፍለው ተነሳ። ይሄንኑ ክፍል አነበው። በጌታ ዋጋ የከፈሉ በገጠር ተሰደው ከተማ የገቡ ሰዎች፣ በጣም የሚገርም ዋጋ የከፈሉ ሰዎች ናቸው። የመዳን ቀን ግን መቼ ነው? ዋው! ላስቲክ ነው የሆኑት። እሳት ላይ የወደቀ ላስቲክ ታውቃላችሁ? የሉማ። ያን ታሪክ ያወራሉ እንጂ አሁን የሉም። ሰዎች ከተማ ገብተዋል ያሉ ሳግው ለቅሶ በለቅሶ አቢም ሲጸልይ ሳግው አላቸው። ተመሳሳይ ማለት ደነገጥኩኝ። በትናንትና አገልግሎት ሳምንት ባገለገልነው ዛሬ ላይ ምንም የለም፣ ስፍራ የለም። በቃ ያ እዛው ጋር ነው የሚያልቀው እያልኳችሁ ነው። እንዴ ስንሰራው የኖርነውን በደል እኮ አሁን በቅጽበት እኮ ተተወልን አይደለ? ከእግዚአብሔር ጋር ስንስማማ እኮ ያ የተከመረ የነበረ ብዙ አንዳንዱ ለሰው በእንናገረው ሰው ማይጠጋን ሰዎች አይደለ? እግዚአብሔር የተወው መቼ አሁን በሚባል በማይክሮ ሰከንድ በማይሞላ ከእግዚአብሔር ጋር ስንስማማ ኃጢአታችን በሙሉ ምን ተባለ? ተሻረ። አሁን ስንሳሳት አይችን አንፈልጋት ጴንጤችን አይፈልግ ሲሻርለት እንጂ በትክክለኛው አዛ ኪዳን ገባል። ኃጢአታችን ተተወልን። በቃ እዚህ በኋላ ዓለምን ሰይጣንን ኃጢአትን ምን ብያለሁ ክጃለሁ ብለን ኪዳን ውስጥ እንገባለን። ቃል እንገባለን። አሁን አንተን አምላኬም እግዚአብሔርን ከማምለክ ዞር ስንል ኪዳኑ እንደሚፈርስ ማውቃለን። ያ ምክንያት እግዚአብሔር አይደለም ያፈርሰው። ቅድም ነግሬያችኋለሁ። እግዚአብሔር ይኸውላችሁ ከዘፍጥረት እስከ ራዕይ መጣችሁ ብታጠኑ ብታነቡ በእግዚአብሔር በራሱ ተነሳሽነት ኪዳን ፈርሶ ያውቃል። ሰዎች ናቸው የሚያፈርሱት የሚጥሉት። እዛ እግዚአብሔር ፍለጋ ነው የሚሄድ። እነሱ ያፈርሳሉ፣ እግዚአብሔር ሊሰራ ይፈልጋል። ልጁን ላከ የሚለን እኮ ለዚህ ነው። ስላልሰራ እኮ አይደለም። እዛ በፊት እግዚአብሔር ኢየሱስን ሲልክ እኮ ስላልሰራ አይደለም፣ ሰርቷል። ሲልክ ኖሯል። ነቢያትን
አባቶችን የላከ በተለያየ አቅጣጫ እሱ ጋር ለማስታረቅ እየማለድኩ ይላል ኤርምያስ ላይ ነው አይደል? በማለዳ እየማለድኩ ይላል እግዚአብሔር። ምን ብሎ ታረቁ? የሚያወራው ቆሮንቶስ ላይም ስለመታረቅ ነው። ግን ቀጠሮ የሚይዝ ህዝብ አለ። በተለይ ወደኛ ቤተሰቦች ስትሄዱ ደግሞ ገና ወጣቱ ይላሉ። ከእግዚአብሔር ጋር ስትወስኑ አንድ ፍሬ ነች አይደል የሚባል ናርጅተው ጃጅተው አጎብጠው ሲሄዱ ለምንም ተስፋ እንደማይሆኑ ሲያውቁ እግዚአብሔር ጋር ይመጣል። እግዚአብሔርን የሆነ የእንትን መጠራቀሚያ ሁሉ ይመስላቸው። አይ መጽሐፉ የሚል እንደዛ አይደለም። በወጣትነት ዘመን ምን ዋው! እግዚአብሔርም ሰይጣንም በሚገርም ሁኔታ አሁን ላይ ያለውን ማንነታቸው ይፈልጋል። እግዚአብሔርም ሰይጣን ማሮዬ አይፈልግም። አይገርማችሁ አይደለ? እዚህ ጣና ላይ ነው አሉ። እንግዲህ እውነት ይሁን ውሸት አላውቅም። 12ኛ ክፍል ቀረበት አሉ። ያኔ ምናምን በሚባልበት ማለት እና ገመድ ይዞ ይሁን ብቻ ውሃ ሊገባው ሊታነቅ ብቻ ሄዷል እና ሰይጣን ጋር ተገናኛሉ። አወራው። ምን ሆነህ ነው የምትታነቅ? ውጤት አልመጣልኝ። ስንት አምጥተህ ነው? ከቱ በታች ነው ያመጣሁትና ራሴን ላጠፋ። አይ ከቱ በታችኛ ማንቀበል። አይገርማችሁ? ምንም አይድል የሆነን ሰው ሰይጣን ራሱ እንደማይፈልግ ጊዜ እንደማያጠፋ እግዚአብሔር እንደሚሰራበት እግዚአብሔር እንደሚጠቀምበት እግዚአብሔር ነገ ትውልድን ነፃ የሚያወጣ ከሆነ ደግሞ እሱን ከመወለዱ ጀምሮ ሰይጣን ሊያጠፋ ይሰራል። እና እግዚአብሔርም የሚፈልገው አሁን ያለውን ጊዜያችንን ነው እያልኩ ነው። ነገ በሚባል ቀን እግዚአብሔር ቀጠሮ ያስይዝ። አሁን እንዴት ነን? አሜን። አሁን እንዴት ነን? እንሞታለን ብሎ እድር ቢገባ ማህበረሰብ እድር ለመሞት ነው አይደል? እድር የሚገባው ለቀብር ስነ ስርዓት እንሞታለን ብሎ እንደምንሞት ካወቀ ለምን ነው ሰው ንስሐ የማይገባው? በየቀኑ በየታይሙ በየሰዓቱ በየሰከንዱ ለምን ንስሐ አይገባም? የመዳን ቀን መቼ ነው? አሁን ነው። እና ቃሉን እኮ በደንብ ፌመስ ስለሆነ ስለምታውቁት ነው ማለት ነው። ታውቁታላችሁ በደንብ ጆሮአችሁ ጠግቦታል። ይሄን ቃል ለነማን ለአዳዲስ ሰው ሲነገር ሲጠሩበት ማለት ነው። ኮንፈረንስ ላይ በተለይ ኑ ዛሬ ላይ መዳን ቀን ምናምን እየተባሉ ጥሩ እኮ ነው። እሱን አልተቃወምኩም። ግን ለእኛስ መቼ ነው የመዳን ቀን? መቼ ነው? አያችሁ፣ አሁን ብዙ ሰው ወርሺፕ ስለሚያደርግ ስለሚዘምር ስለሚሰብክ የተለያየ የቤተክርስቲያን አክቲቪቲ ላይ ስላለ ያለ ይመስለዋል። ሰርቆ ይመጣል፣ ይዘምራል። በተለያየ ኃጢአት ልምምድ ውስጥ ይመጣል፣ ይዘምራል፣ ይሰብካል። በቃል ለምን ድኗል? ሰውየው ድኗል። አንዴ ምን ብሏል? እናንተን ላይ ገጥማችሁ ይችላል። ደኛለሁ እግዚአብሔር በቃ ዋንስ ሴቭድ ኦልዌይስ ሴቭድ ነው አለኝ። ጥቅሶች አሉ፣ ማስረጃ አላቸው። ቀላል እንዳይመስሏችሁ እንደዚህ አይነት ሰዎች ማስረጃ አላቸው። እና እንደፈለገው የኖረ እግዚአብሔር ምን አይልም፣ መልሶ ማስወጣት አይችልም። አይ ፍሬ የማያፈራ ዛፍ ይቆረጣል ተብሎ ተጽፏል። ብራዘር የመዳን ቀን አሁን ነው ማለት እንዴት ነው አንተ የምትረዳው?
እስቲ ግባና የመዳን ቀናውን ነው የሚለውን ለቆሮንቶስ አማኞች የተጻፈውን አንብበዋል። አንተ ብልጥ አትሁን አልክ። በአንተ ታክቲክ አይደለም እግዚአብሔር ይሰራል። አንተ ስትድን በቅጽበት ለንስሐ ገብተህ በማይክሮ ሰከንድ ለገባው ንስሐ ተጸጽተህ በቃ እንደዚህ ብለህ ቃል ገብተህ ድኛለሁ ካልክ ያን የገባውን ቃል ጥሰህ ለኃጢአት ስትገዛ አሁንም የምትቀጥል ከመሰለ ተሸጉደሃል። ኪዳኑ ፈርሷል፣ አፍርሰዋል። እሱን እንደገና ተመልሰህ ማደስ አለብህ። ይቅርታ ጠይቀህ ንስሐ ገብተህ እንጂ አሁንም ያውነኝ ልጆች አጥፍተው ኖርማል ነው እንደሚሆኑት እንደዛው እንገርፋቸዋለን። እኛ ራሱ ይቅርታ እስኪጠይቁ ድረስ እስኪጸጸቱ እስኪገባቸው ማለት ነው ጥፋታቸው። እግዚአብሔርም እንደዛ ነው፣ የተለየ አይደለም። እና እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይልና ክፉ ሰው መንገዱን በደለኛ ሐሳቡን ይተው። የምንጠራው በሚገኝበት ጊዜ የምንፈልገው ቀርቦ ሳለ የምንጠራው ምን ለመሆን ነው? ምንን ለመተው? ከክፉ መንገዳችን ለመመለስ ለመተው፣ ከክፉ ሐሳባውን በደል ይመስላል አይመስልም አይደለ? የመጀመሪያው ኃጢአት የሚወለደው በሐሳብ የኃጢአት እናት ሐሳብ የሚጸነሰው ሐሳብ ላይ ነው። እና አእምሯችሁ የሆነ ሐሳብ ሲያቀብላችሁ ከየት እንደሆነ ምንጩ መረዳት መመርመር አለ። የት ነው አድራሻው? እግዚአብሔራዊ ነው አይደለም? በዚህ ሐሳብ እግዚአብሔር ይከብራል አይከብርም? በቃ ተመዝኑና ሪጀክት ታደርጋላችሁ እግዚአብሔርም ራሱ እንደዛው። ሰይጣን ብቻ አለ እግዚአብሔርም ሐሳብ ነው የሚያቀብል። ተናገርኩ አይደል? በር ያንኳኳው ሐሳቡ ነው ወደ እኔ መጣ እንጂ የሆነ ድምጽ ሚል የኔው ለለም ያወራኝ ሐሳብ ይመጣል። ሐሳብ ምንጩን እናያለን። እና መንገዳችን እንደሚመስለው ምንመላለስበት ይሄ መሬቱን አይደለም የማወራው፣ የህይወት መንገዳችን ኑሯችን ምን ይመስላል? ወደ እግዚአብሔር ይመለስ እርሱም ምሕረት ያደርግለታል። ወደ አምላካችን ይመለስ ይቅርታው ብዙ ነው። እየታረቅን ነው ከእግዚአብሔር ጋር የምንቀጥለው። ጨርሰን መላኩነን አይደለም የተገናኘ ነው። በደንብ አስቡ። እየታረቅን ሁሉ ጊዜ ራሳችን እያስተካከልን እያደግን ስንመጣ ጥፋት እየቀነስን አይደለም? እያደግን ስንመጣ ጥፋት እየቀነስን ልክ ዮሐንስ 1:2 ላይ እንደሚናገረው ማለት ነው። ዮሐንስ 1:2 ላይ መልእክቱ ላይ ማለት ነው። አንደኛ ዮሐንስ 2:1 ላይ ጀምራችሁ ስታነቡ ኤጆች አሉ ልጆች ሆይ ይላል። ኃጢአትን እንዳታደርጉ ምን እላችኋለሁ? ጽፍላችኋለሁ። ኃጢአትን ብታደርጉ ግን በአብ ዘንድ ምን አላችሁ? ጠበቃላችሁ ይልና ለልጆች ያወራል። ከዛ ዝቅ ብላችሁ ጎልማሶች ሆይ ብሎ የእግዚአብሔርን ቃል አውቃችኋልና ጽፍላችኋለሁ፣ ክፉን አሸንፋችኋል ጽፍላችኋለሁ። ይኸውላችሁ ስናድግ የእግዚአብሔርን ቃል እናውቃለን። ስናውቅ ክፉ ምን አይለንም? አያሸንፈንም። አሁን የእግዚአብሔር ቃል ጋር ተጣልቶ ትውልድ ተነጣጥሎ በየአዳራሹ የሚዞረው ጸሎት ፍለጋ ከቃሉ ጋር እኮ ተፋቷል። ጸሎቱ ደግሞ ነጥሮ ይመለሳል። የት ይረፍ? ማረፊያው የእግዚአብሔር ቃል። ለማን ነው እያወራው ነበር? ስለ ሞተር፣ ስለ ቤንዚን፣ ለፍሬን ነው። ይኸውላችሁ የእግዚአብሔር ቃል ማለት የሆነ ሞተር በሉት፣ የመኪና ሞተር። እኔ የመጣልኝን ምሳሌ ነው በሰዓት ሳወራት የነበር እሷን እያስተማር። መንፈስ ቅዱስ ደግሞ ቤንዚኑ። አሁን የማረ መኪና በቃ ቦዲው የሚያምር በጣም የሚገርም ሞተር የተገጠመለትን አቁማችሁ ቤንዚን ሳታረጉ ሹፌርም ቁልፍም አዘጋጅታችሁ ልትሉ አይሰራም። መንፈስ ቅዱስ ደግሞ ያስፈልጋል።
አሉ። አሁን ሞተሩም ቤንዚኑም ተዘጋጅቶ ሹፌሩም ከሌለ ደግሞ ቆሞ እንደ ቆመ አፈር ይበላል። ሹፌር ያስፈልጋል። ሹፌሩኛ ነው። ይህንን ሞተር ቤንዚን ስትጨምሩበት ግን የሚገርም ሞተር ነው የእግዚአብሔር ቃል። መንፈስ ቅዱስ አብሮ ሲሆን ማለት ነው ሲነገር አጥንትንና ጅማትን ምን ይላል ይመረምራል። የእግዚአብሔር ቃል ከመንፈስ ቅዱስ ጋር ሲሆን አሁን ብዙ ትውልድ ተፋቷል። የእውነት ነው ማዝነው። የእግዚአብሔር ቃል አይፈልግም፣ ትምህርት አይፈልግም፣ መማር አይፈልግም ሰው እና እጅ እየተጫነበት በቃ ይሆን የሚባል መልአክ ለምን አይጭንባችሁ? ምንም አትፈጥሩ፣ ምንም አይቆንም። ግራውንድ የላችሁማ፣ ማረፊያ የለውም። መንፈስ ቅዱስ ራሱ ሊያወራችሁ ቢፈልግ ለእናንተ በግል ቢመጣ እንኳን እናንተ ከቃሉ ጋር ስለሌላችሁ ወይም ከሌላችሁ ይቅርታ ስለሌላችሁ ከሌለን ከቃሉ ጋር ከሌለን በምን ያወራል? በር ሳንኳኳ እኮ የሰጠኝ እኮ ለእነዚህ ሰዎች መልእክት ቃል ነው አይደለ? ትዝ አለኝ ቃሉ፣ ወደ ልብ ያመጣ ቃል። ስንበላ እንደዛ ነው የበላነውን። ከብቶችን አውርቻ ቃለሁ ሳር ላይ በጣም ደህና ሳር ሲያገኙ ጋት ክትት እያላመጡ አለ የሚወጡ። ከዛ በኋላ ማታ ይተኛል። ሲያረጉ እያመለሱ ያደቀቁ ማስገባት ይጀምራል። እኔ በጣም በብዙ ነገር ነው የምማረው። ራሴን ማስተምረው ከተፈጥሮ በብዙ ነገር ነው። አይታችሁ አስተውላችሁ ታውቃላችሁ? ከብቶቹ ማታ ላይ ምን እንደሚበሉ ብላችሁ አታውቁም? ያመነዥካል እያስወጡ ማለት የበላነው ቃል እንደዛ እንደሆነ ታውቃላችሁ? ያነበብነው ለጊዜው ምንም ያልተረዳነው የሚመስለን ሁሉ ይመጣል። የሆነ ሰይጣን መጥቶ ቻሌንጅ ሲያደርገን የሆነ አጣብቂ ውስጥ ስንገባ እግዚአብሔር ቃሉ ይሰጣል። እንዲህ እኮ ተብሎ ተጽፏል ይላል። አይገርምም? ከሌለንስ የመጣው ማዕበል የመጣው ጎርፍ ምንም እንቆምበት የለንም። ግራውን መንፈስ ቅዱስ ሊረዳን አይችልም። የለንማ በየት አልፎ ይርዳን? ቃሉ በእኛ ውስጥ ሲኖር ግን መንፈስ ቅዱስ ሹክ ይለናል። ኢየሱስ ጋር እኮ እንደዛ ነው የሆነው። ሰይጣን መጣ አይደል? ጥቅስ ጠቀሰለት እኮ። አይ ሰይጣን መጽሐፍ ቅዱስ ያውቃል ወገኖች፣ እኛ ግን አልናውቅም፣ ተበልተናል። ያውቃል መጽሐፍ ቅዱስ። ኢየሱስን ጥቅስ እየጠቀሰ ነው ያጣደፈው። እንዲህ ተብሎ ተጽፏል እያለ እግሮች በድንጋይ እንዳይሰናከሉ መላእክትን ስላንተ ያዛቸዋል ተብሎ ተጽፏል። ራስን ከዚህ ጻለ ወሩራል ተጽፏል እያለ ማለት አንተ የእግዚአብሔር ልጅ ነህ አይደል? አዎ የእግዚአብሔር ልጅ ኮንክ እንደው ተጽፏል። እና ኢየሱስም ደግሞ መጽሐፍ ላይ ነው የተናገረለት አይደል? ሰው እንጀራ ብቻ ምን አይልም፣ ለአምላክህ ለእግዚአብሔር ብቻ ምን በል። ታዲያስ ካላነበበ እንዲህ ተብሎ መጽሐፉን ከየት ያገኛል? ኢየሱስ ተጸልዮለት ይሄን ማግኘት ይችላል? የሆነ የሚገርም ነቢይ፣ በቃ በጣም ይገርም የአፉ ቃል ጠብ የማይል ነቢይ ጸልዮለት ይሄን መመለስ ይችላል? አያችሁ፣ የመዳን ቀን አሁን መሆኑን እኮ የምናጠናው የምናውቀው እኮ ስናነብ ነው። የእግዚአብሔር ቃል በሙላት በእኛ ውስጥ ሲኖር እኮ ዕለት ዕለት ህይወታችን ቼክ እያደረግን የምንራመድ ሰው ጥቅስ ብቻ ይዘን የምንሄድ አንሆንም። ይኸውላችሁ ለራሳችን የራሳችንን ቁስል የሚያክልንን ጥቅስ እየፈለግን ያለ ኮንቴክስቱ ያለ አውዱ እያስገባን እኮ ለራሳችን አድርገነዋል። ልጁ እንደዛ ነው ያደረገው። ሮሜ 8 ላይ ያለው የራሱን ላይፍ እንዲመቸው አድርጎ ማለት ነው። አንድ ድነናል የሚል ለራሱ እንትን ወሰደና ያችን ጥቅስ መዞ አመጣልኝ። እንደፈለጋቸው የሚኖሩ ሰዎች አሉ እና ሌላ ራስ መምቻ የሆነ ክፍል ስታሳዩአቸው ይደነግጣሉ። እኔ ባይብል ማጥናት አቁሞ ሄደ ሰው አስታውሳለሁ። እኔ ጋር
ለእያንዳንዱ እንደ ስራው ከፍላለሁ የሚል ሮሜ 2:6 ላይ ሳሳየው ጥሎ ነው ሄደው። ይሄን አይፈልግም ጴንጤውም ጭምር። ለምን? በስራ የሚገለጥ ህይወት የለውም። አብዛኛው ጴንጤ የሚለፈለፍ በየአዳራሹ የሚጮህ ብቻ ነው ያለው። ውጡ የማይሰጥ ጴንጤ ነው። ለለማኝ የማይሰጥ አንደኛ ብትቆጥሩ ጴንጤ ነው። የማይራራ ጴንጤ ነው። እና እግዚአብሔር በዚህ የሚከብር ነው እንደሚመስላችሁ? እና እኔ ቢጨንቀኝ የሆነ ጊዜ ማቴዎስ 25 ላይ ነው ብራ ምን አላላችሁኝም? የእውነት የመጽሐፍ ቅዱስ ላይ ነው ያለ። ቤተክርስቲያን አሁን ይሄ ጴንጤ ቸርች ላይ እንደዚህ ሲሰበክ ሰምታችሁ ታውቃላችሁ? እንዳትሸነግሉ፣ እንዳትዋሹ። ሰምታችሁ ታውቃላችሁ? ጌታ ኢየሱስ በፍርድ ወንበር ሆኖ ለፍርድ ፍየልና በግ ተብለው ጻድቃንና ኃጢአተኞች በግራና በቀኝ ቆመው ሲበይን ሲፈርድ ብታሰር ምን አላላችሁኝም? አላስፈታችሁ። ተረቤ ምን ታርዣ አላለበሳችሁኝም? በመጨረሻው ዘመን ማለት ነው ይሰበካሉ አዳራሽ ላይ። ለምን እንደማይሰበክ ታውቃላችሁ? አንድ ዶክትሪን አለ ናድ የሚያደርግባል። ምን ስራ ምን አይልም አያድንም። ኧረ እባክህ እና ምንድን ነው የሚያድነው? እምነት ምንድን ነው? በራሱ ማመን ምንድን ነው? መለፍለፍ ነው እንደሚመስለን። ማመን እኮ ምን ሰራው እኮ ነው። እምነትና ስራን እኮ ነጥለው ያሳዩን እነሱ ናቸው። መጽሐፍ እኮ ነጥሎ ያሳየን አብሮ ነው ያለ። እኛም እኮ ምንድነው እንድናለን ብለን የምናምነው በእምነት ነው። ግን ያ እምነት ምን አይነት እምነት ነው ካላችሁ የሚሰራ እምነት ይባላል። የሚሰራ የሚታይ የሚዳሰስ የሚጨበጥ ፈልገው የሚያገኙት ሰዎች ከኛ ጋር ፈልገው የሚያገኙት የሚይዙት መጣው የማያጡት መሆን አለበት። አንዱ የሚያስጠላን ይሄዱኛል። የሚያስጠላን ሰዎች የማይወዱን አገልጋዮች የማይወዱን በዚህ ነው። ምን አርግ ወካር ጌታ ኢየሱስን ታምነዋለህ? አዎ የምታምነውን ወካርገው አሳየን። ተራመድና አሳየን። የሚለፈልፍ ብቻ ነው እና ለፍላፊ ሆነ። ለፍላፊ ብቻ ማደንቆር፣ ሰፈር ማደንቆር። የድሮ ቸርቻችን ጀርባ ላይ ሲራገሙ ሰማቸዋለሁ። ሲራገሙ ምኖች ጴንጤ እየተዘመረ ይራገማሉ ከጀርባ። አያሳዝንም? እድሜያቸው ሙሉ እዛ ቤት ናቸው፣ እዛው ጥግ ናቸው፣ ግን አልዳኑም ሰዎች። ለምን? ከጩኸታቸው ውጭ የሚያውቁት ታሪክ የተገለጠ ህይወት የላቸው። እንዲሁ እንዴት ነው ረብሸናችሁ ይሆን ብሎ እንኳን ጠይቋቸው የሚያቀሰኝ ጩኸታችን ረብሻል። እዚህ ጎን ያለውን ቤት ጠይቀናል። እኔ አሁን እኛን ለማጽደቅ ሌላውን ለመኮነን ማወራው ግን እንደጀመርን አካባቢ እንዲሁ ድምጻችን እየረበሻችሁ ነው። አራራ ቀጥ ደስ ብሎናል። በጣም ነው የሚጠሉ እንዴ! በጣም ነው የሚጠሉ። ግን ቀጥሉ ደስ ብሎ እንደው ማፒ ዝም ስትል ምን ሆነ እያልን ነው አሉ። አቢ ደግሞ በጣም ነው የሚጮህ። ጌታ ያው ምስክሬ ነው። ጎረቤት ነበሩን ጴንጤዎች ናቸው። ስትጸልይ አንኳኩታ መጣ አትረብሽ ይልባል። ምንድን ነው ጩኸታችንም ጤነኛ ከሆነ ሰው አይረብሽም እያልኳችሁ እኮ። እግዚአብሔር የሚሰማው ጩኸት ከሆነ ሰው አይረብሽም። ጩሁ ሲለን ነው አምንጩ። አሁን የሚባለው ቃል በጣም ወሳኝ እንደሆነ እንድታስተውሉ ፈልጋለሁ። አሁን የሚባለው ቃል፣ ዛሬ የሚባለው ቃል የኛ የመጨረሻ መሰረቱ ታውቃለህ። ነገም አይደለም ብያችኋለሁ። ትናንትና ማለት ዛሬ እንዴት ነው? ከጌታ ጋር ያለን ግንኙነት እንዴት ነው? ደህና ነን ወይ? ጌታውን ከች ቢል በፈገግታ ነው ወይ የምንቀበል?
አንደነግጥም ወይ? ይኸውላችሁ እዚህኛ መካከል አሁን ሬንጀር የለበሰ 4 ወታደር ፖሊስ መጥቶ እዚህ ፊት ለፊት ቢቆም ይፈራል፣ ይደነግጥ። ለመሰላችሁ እኔ ስለማስተውል ነው። ባይዘይ እኔ የኔ ትምህርት ቤት ብዙ ነው። ሌባውን እናንተ ነው ዝም ቢያውቀዋለሁ እኔ ጋር የሚመጡት ልጆች ማለት ነው። ከኋላቸው እጅ እንደዚህ ሲይዛቸው ረክራም ይሰርቃሉ ማለት ነው። አንተ ምን ሆነህ ነው ብለኛ ቃል እጄን አጣቅፈዋል። እኔ ፖሊስ መስሎ በቃ የለውም ማለት ነው። እና ግን ሲሆነ ነው ያያችሁ ጌታ ቢመጣ ሳለ አንድ ጊዜ ስትመሰክር ጌታ ቢመጣ ብለው ልጁ የሆነው ማለት እናንተ ቆይ ቀጠሮ አልነገረንም እኮ በየትኛው ሰዓት ኢየሱስ ራሱ እንደሚመጣ ተውት። ሞትን ኢየሱስ ራሱ መቼ እንደሚመጣ በየትኛው ሰዓት እንደሚመጣ አልነገረንም። እንግዲያውስ የመዳን ቀን አሁን ነው ወገኖች፣ ዛሬ ነው፣ አሁን ነው። ምን ጥንቅቅ ብለን ነው የምንጠብቀው። በቀጠሮ አይደለም የምናቆየው። አንዳንድ ጊዜ እግዚአብሔር ይራራል አይደል? ቸርነቱ ይገርመኛል። እሱም ያልቃል እያልኩ አይደለም፣ ይሞላል። ግን ወይኛ ወይ እሱ ይመጣል መቼ እንጃ። ስለዚህ አሁን የተዘጋጀን ሰዎች መሆን አለብን። የመዳን ቀናውን ነው እሱ ነው። እግዚአብሔር በሚገኝበት ስፍራ ምን በሉት ፈልጉት። ቀርቦም ሳለ ከክፉ መንገዳችን እንመለስ፣ ከጥፋት እንመለስ፣ ከዝለት ከድካም እንነሳ። አንተ የምትተኛ ምን በል ነው ያለ? ንቃ። ክርስቶስ ምን ይልላል ታዲያስ? አለ አሁን ነው እሱ ራሱ የምትተኛ ንቃ። ነገ አይደለም ማለዳ ላይም አይደለም። ማለዳ ላይም አይደለም አሁን እንንቃሜ መንቃት ይውደድ። በጣም መንቃት ያስፈልገናል። በጣም ፈዘናል። በተለይ ደግሞ ሰሜን በጣም መነሳት አለበት። አገልጋዮች መነሳት አለባቸው። በጣም የጽድቅ አገልጋዮች ያስፈልጉናል። አይመስላችሁም? እኔም ብቻ ነው የሚረበኝ፣ እኔም ብቻ ነው እንደው በቃ ይሄ ነገር የሚያንገበግበኝ። ሰሜን ላይ በኃይል በቅባት የሚያገለግሉ አገልጋዮች አይናፍቋችሁም? መቼ ይነሱ ታዲያ? እነሱ የሆነ ዓመት እናስቀምጥላቸው እንደ ወደፊት። ኧረ አሁን ይነሱልን እንዴ! እኔን ዋሻ የወንበዴ ዋሻ የሚጠርግ የክርስቶስ ቅናት የሚበላው ይነሳ እንጂ ምድሪቱን የሚያጥለቀልቁ ይውላችሁ። ሰብከናቸው በቃላት በንግግርም ቢያሉትን እኮ ኃይል ነው አለ የሚያስፈልገው፣ የኃይል መገለጥ። አረብ ሀገር ላይ ሄዶ ወንጌል አይደለም የሚነገር፣ ኢየሱስ ያድናል አይደለም የሚባለው፣ ኃይል ይገለጣል። ይገናኛቸዋል ኢየሱስ ራሱ በክብር። አሜን። የእግዚአብሔር ክብር ይንቀሳቀስ። እንስራ። አሜን። ወንጌልን በጣም ለሰሜን መጸለይ አለብን። እኔ ቀናለሁ የእውነት እዛው ወደ ኦሮሚያ ምናምን ሲሄድ በጣም ነው የምቀነው። ኑሯቸው አይደለም እኮ የሆነ ሰብስታንስ ኑሯቸው አይደለም፣ ግን ልባቸው በጣም ይቀናል። ህዝቡ በጣም ይቀበላል። በቃ አገልጋይ ይቀበላል። ከዚህ ቤተክርስቲያን አገልጋይ ይገባል። እንደ ፖለቲከኛ የፖለቲከኛ አባል የሆነ በውስጥ ለውስጥ የሆነ እንትን ካልሆናቸው አይቀበሏችሁ። ጭራሽ እንደኛ አይነቱን ነው እኛማ እንደማንመች ህዝብ እናሳምጻለን። ለምን ካላችሁ በቃ ማንኛውም ሰው እኩል ነው ብለን ነው ምናምነው። የእግዚአብሔር ልጅ ነው ሁሉ ጸጋ ልዩ ልዩ ነው። በቃ ሁሉ ጸጋ አለው የየራሱ ፋንክሽን የሚያደርገው በራሱ ጸጋ ነው። እሱን ደግሞ አይፈልጉትም። ፖፕ መባል ያቆማል፣ ባርኩ መባል ያቆማል። አይፈልጉትም። እንጸልይ፣ ለሰሜን እንጸልይ እባካችሁ፣ ልለምናችሁ። ጊዜያችን አሁን ነው። እግዚአብሔር ሊጎበኘን በደጅ ነው። ሰሜንን ሊጎበኝ በደጅ ነው ያለ እግዚአብሔር። ብዙ አውርቶኛል በግል ፊቱን ወደ ሰሜን አዙሯል እግዚአብሔር። ለዚህ ነው አሁን ያለንበት ምጥ፣ ለዚህ ነው ያለንበት ጭንቀት፣ ለዚህ ነው እግዚአብሔር ምን ሊል ሰሜን ላይ ሊሰራ ፈልጎ አሁን ነው ደግሞ እሱ
እኛ የምንነሳው አሁን ነው። መንገድ ጠራጊዎቹ ነን። አሜን። ስለዚህ በቃ እንቁረጥ፣ ለእግዚአብሔር እንገኝለት፣ ከክፉ መንገዳችን እንመለስ፣ ከበደለኝነት ሐሳብ እንውጣ፣ ጥመት ከኛ ውስጥ እናስወጣ፣ በቅንነት እንመላለስ። በቅንነት የሚመላለሱ ሰዎች ልበቅኖች ምን ይላሉ ይላል ማቴዎስ 5 ላይ ልበቅኖች እግዚአብሔርን ምን ይሉታል? ያዩታል። እግዚአብሔር ማየት የሚቻለው በቅንነት ነው። በጠማማነት፣ በመሰሪነት፣ በብልጣብልጥነት በሆነ በእውቀት ደረጃ ማለት በቅንነት እና ያለን ደግሞ እሱ ሰሜን ላይ እግዚአብሔር ይሰራል፣ ይነሳል። አሁን የምናየው ነቢያት እንዳሸን ይፈላበታል አይደል? ወደዛ እዚህ ደግሞ ነብይ ሲባል የሚበረግግ ህዝብ በርካታ አረጉት ትውልዱን ሁሉ ማለት የሚበረግግ ፎቅ በቃ ልቡን የማይከፍት አረግ። ኧረ እግዚአብሔር የቅኖች አምላክ ነው። እግዚአብሔር የመሰሪዎች የቅኖች የሞኞች አምላክ። በየዋህነት ለሚመላለሱ ለነሱ እግዚአብሔር በቃ ዝም አይል። የጥፋት ጎዳና እንኳን እየሄዱ ማለት ነው ጣልቃ ይገባል መንገዳቸው። እና ሰሜኑ ክፉ ህዝብ ሆኖ ጠማማ ትውልድ የዳነውም ጭምር ጠማማ። እኔ በጣም ነው የማዝን ለአገልጋይ ስፍራ የሌለው ህዝብ። አገልጋይን በቃ ድፍት ቢል ምንም የማይመስሉ ለራሱ እየበላ ማለት ነው እየሄደ እየተጸለየለት እየተጽናና ይመለሳል። አገልጋዩ ጾሙን ያድራል። ሰሜን ላይ ነው የማወራችሁ። በረሃብ የሞት አገልጋይ እንዳለ ሰምቻለሁ። ማን እንደሆነ የት ቸርች እንደሆነ አላውቅም፣ ግን በረሃብ የሞት አገልጋይ ቤት እዚህ ባህር ዳር ከተማ ይቆርግማል። እና ይሄን ያየ ሰው በጽድቅ ለማገልገል እንዴት ይወጣል? እንደምንም ብሎ እሱንም ልጆቹ እንዳይርባቸው ይሰራል እንጂ አገልግሎቱን ጥግ አድርጎ አይገርምም? እንደው ወደው አይደለም እኮ ደላላ የሚሆኑት፣ ወደው አይደለም የሚያገለግሉት ህዝብ በመኪና መጥቶ ዋረጅቷቸው እየተመለሰ አንዳንድ ጊዜ አልፈርድባቸውም። አቋማቸው መቀየር አለባቸው የሚል ነው እንጂ እኔ ያለኝ አንዳንዱ ነገር አይፈረድባቸውም። ረሃብ ብዙ ነገር ያስደርጋል። እና እኔ አንዳንዶቹ ሲርባቸው ስለማይ በቃ ማይሆን ስራ ሲሰሩ እግዚአብሔር የማይከብርበትን በቃ እንደ ፖለቲከኛ ሻጥር ሲሰሩ ሁሉ አግኝቻቸዋለሁ። በቃ ሰው እንዳይቀርባቸው እንዳይሄድባቸው ወደ ሌላ ቸርች ፖለቲካ ሲሰሩ ያቸዋለሁ። ለምን ትረዳይለ እንዴ? ኢየሱስ ጋር መማር አለብን እኮ። ኢየሱስ እኮ እንደ ገበያ ሙሉ ህዝብ እኮ ሄደ ጥሎት። ከበድ የሚል ንግግር ሲናገር እንጀራ ስለበላችሁ ነው እንጂ የምትከተሉኝ አምናችሁብኝ አይደለም። እውነት እውነት ተናግራችኋለሁ ስጋዬን ያልበላ አይደል ያላችሁ ሲላችሁ ይሄ ከባድ ነው ጥላዊቱ እና ሐዋርያት ምስኪን ብቻቸውን እንደ ጠጠር ቀሩ እና ኢየሱስ እነሱን እናንተ እንኳን እባካችሁ ጥላችሁኝ አትሂዱ ይመስላችሁ። እናንተ መሄድ ትፈልጋላችሁ ወይ? ያው መንገዱ እኮ ነው ያላችሁ ሐዋርያቱ። አያችሁ እኛ ከኢየሱስ ካልተማርን ከማን እንማራለን? እግዚአብሔር ጋር የሚቀጥል ሰው ነው እኛ ጋር የሚቀጥል። እኛ ምንም ችግር የለብንም። እግዚአብሔርም ደግሞ እንትናን አምጣ የሚል አጀንዳ አይደለም ይሰጥ አገልግሎ መርጧል። ሰው የሚበላው መርጧል የሚሄድ በቃ በመረጠው ጎዳና የሚሄድ እንጂ ማንንም እዚህ ጋር ለማስቀመጥ እዚህ ጋር ለማቆየት አናባብልም። እንቅጩን ግን እንነግራለን። የመንግስተ ሰማያት የማይገባ ትውልድ አይቀጥልም። መንግስተ ሰማይ የሚገባ ህዝብ ነው እኛም ማገልገል ደስ ይላል። አብረን ምንገባ እግዚአብሔር ጋር ምን ደርስ መሆን አለብን። የመዳን ቀናውን ነው ማለት እሱ ነው። እለት እለት መዳናችንን ቸክ እያደረግ ደህና መሆናችን እያረጋገጥን እንጂ መዘመራችንን መስበካችን አይደለም ቸክ ብናደርግ። ደህና መሆናችን ከጌታ ጋር ግንኙነታችን ያልተበረዘ መሆኑ ተበላሽቶ ከሆነ እያደስ እያስተካከል ንስሐ እየገባን እያረም ወደ ጎልማሳነት እናድጋለን። እሱ ብቻ እኮ አያቆም። እሱን መምሰልም ይባላል። አሁን ቃሉን አውቃችኋል ክፉን አሸንፋችኋል አላችኋል ዮሐንስ። ከፍ ብሎ ደግሞ እሱን ራሱን እግዚአብሔር መስላችኋል ይላችኋል አባቶች ብሎ ጠርቶ። አይገርምም?
አሁን የማን ባህሪ ነው ማለት ነው? እነዚህ አባቶች የሚባሉት ላይ በሙሉ የሚገለጠው የክርስቶስ ኢየሱስ ባህሪ፣ ምሕረቱ፣ ፍቅሩ፣ አቃፊነቱ፣ ቸርነቱ፣ በጎነቱ እነዚህ አባት ተብለው በሚጠሩት ላይ ይታያል። ዮሐንስ ሲያቸው ሰዎችን በዚህ በሶስት ከፈሉ ቤተክርስቲያን ውስጥ ያሉት። አሁን ኃጢአት እንዳትሰሩ ብሎ የጻፈላቸውን ብታዩ በጌታ አዲስ የሆኑ ገና ቃሉ እውቀት በሙላት የሌላቸው ትምህርት ገና በደንብ እየተማሩ ያልሆኑ እነሱ ነው የሚያወሩ። እሱን ጥቅስ ይዘው ሰዎች ፓስተሮች ማለት ነው በአብ ዘንድ ጠበቃለን ብሎ ይጠቅሳሉ። ለማን ተጠቀሰው? ለሕፃኖች። በጌታ ሕፃን ነው እንደ ፓስተሩ ይሰራ ለኔ ይሰራ እዚህ ጋር ቁም እያስተማርኩ እዛ ወደ ዓለም አለ ኃጢአት የለብንም ብለን ራሳችንን እናስታለም ትደማለሽ ምዕራፍ 1 ላይ ማለት እሱ ደግሞ በኃጢአት እየተመላለሰ የሚክደውን ሰውዬ ነው የሚያወራው። ሰውዬው ኃጢአተኛ ነው፣ በጨለማ እየተመላለሰ ነው። ግን ምንድነኝ እያለ ነው? ጻድቅ ነኝ እያለ ነው። አይ ጨለማ እየተመላለስ ኃጢአት የለብኝም ብትል ራስን ታስታለህ ነው መልእክቱ እንጂ ኃጢአት የሌለበት ሰው የለም ለማለት አይደለም የተጻፈው። ይሄንን ነው ይጠቅሱላል። ምን ለማለት ኃጢአት ጋር አብሮ ለመኖር ለኃጢአት ኤቪደንስ እየሰጡ ማለት ኃጢአትን በመለማመድ መቀጠል ስለሚፈልግ አይ እሱም ከሆነ አሁን የመዳን ቀን አሁን ነው ተብሎ ተጽፏል። ኃጢአተኛ ነህ፣ አሁን ግን ኃጢአተኛ አለመሆን ይቻላል። ንስሐ መግባት ነው መመለስ፣ ከክፉ ስራ፣ ከክፉ መንገድ፣ ከክፉ ሐሳብ መመለስ ይቻላል። መቼ? አሁን ዛሬ ከእግዚአብሔር ጋር ነገርን አስተካክሎ አቅንቶ መሄድ ይቻላል፣ መቀጠል ይቻላል። የእግዚአብሔር አምላካችን ስም ብሩክ ይሁን እና የተጻፈው ለቆሮንቶስ አማኞች ነው። ለቤተ ክርስቲያን የተጻፈው ጳውሎስ ለቤተ ክርስቲያን የጻፈው ለአዲስ ሰው አይደለም። ስለዚህ ቤተ ክርስቲያን ውስጥ ምን ያላለ ሰው አለ ማለት ነው። ቢድንም እንኳን ከድነት መንገድ ይወጣ ወይም ደግሞ ኪዳኑን ያፈረሰ ሰው አለ ማለት ነው። እና ምን ይባሉ ነው? ዛሬ ተመለሱ፣ ይሄ የተሰጣችሁን ጸጋ ምን አትበሉት፣ አታቃሉት እያላቸው ነው። ጸጋ እኮ በጣም በኃይል ተትረፍርፎ ተሰጣችሁ፣ ለምን ታቃሉታላችሁ እያላቸው ነው። መዳናችሁን ለምን ታቃልሉታላችሁ ወገኖች? ለምን ይቀልብናል? ተራራ ዋጠን ድናችኋል ስላልተባል፣ ዋሻ ለዋሻ ስላልተንከራተትን፣ 40 ቀን 40 ሌሊት ስላልጾም ስላልጸለይን፣ በአንድ እግራችን ቆመን በቃ ስላልፈለግን እንዲሁ በነጻ ስለተሰጠ የቀለለብን ለዛ ነው። ለምን ይቀልብናል መዳናችን? ለምን ይቀላል የእግዚአብሔር ልጆች መባላችን? ዋጋ መክፈል ነው እንደምንፈልገው ስለማንችል እኮ ነው በነጻ የተሰጠን። አይቅለልብን። የመዳን ቀን አሁን ነው፣ ዛሬ ነው።